ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ልጆች? በዚህ መጣጥፍ በኢትዮጵያችን ውስጥ ወሎ አካባቢ ስለነበሩ አንድ ታላቅ ታጋይ እናነባለን። ልጆችዬ፣ ታጋይ ማለት በደለኞች የሚሰሩትን ግፍና መጥፎ ተግባራት እንዳይሰሩ የሚከላከል ጀግና ማለት ነው። እኚህ ጀግና ታጋያቸው ስማቸው ጦልሃ ጃዕፈር ይባላል። ሼህ ጦልሃ ጃዕፈር እንደ አውሮፓውያን አቆጣጠር በ1853 ኤፍራ በተባለ አርጎባ ውስጥ በሚገኝ አካባቢ ተወለዱ። አያታቸው አባሲያ ዩሱፍ ወሎ ውስጥ ከሚገኙ ታዋቂ የእውቀት ባለቤቶች ወይም አሊሞች ውስጥ እንደነበሩ ይታወቃል። በአጠቃላይ የሼህ ጦልሃ ቤተሰብ የተከበረና ኢስላምን በማገልገል የሚታወቅ ነበር። ሼህ ጦልሃ በልጅነት ዕድሜያቸው የቁርአን ተፍሲርን ወይም ትርጉምን እና ምርምሮችን እንዲሁም በርካታ የዲን ትምህርቶችን ከታላላቅ አሊሞች ዘንድ ተምረዋል። ልጆች፣ እናንተም ቁርአን ቤት እየሄዳችሁ እየተማራችሁ ነው አይደል? ሼህ ጦልሃ የአረብኛ ቋንቋን በሚገባ ተምረዋል። ልጆችዬ፣ አረብኛ ቋንቋን ቁርአንን የወረደበት ቋንቋ ነውና እናንተም ከአሁን ጀምሮ ተማሩ። እሺ። እስልምናን በደንብ ከተማሩ በቂ እውቀት ከጨበጡ በኋላ ሼህ ጦልሃ ጃዕፈር በዳዕዋ ስራና ሰዎችን በማስተማር ላይ ተሰማሩ። የሥነ ጽሑፍ ችሎታቸው ከፍተኛ ስለነበር የተለያዩ ግጥሞችን በመግጠም ሙስሊምን ማህበረሰብ ይመክሮ ያስተምር ነበር። ልጆች፣ የድሮ ሼኾች የአረበኛ ፊደልን በመጠቀም ግጥም ይገጥሙ ነበር። ይህም አጀም ይባላል። ለመጀመሪያ ጊዜ ቁርአንን ወደ አረበኛ ቋንቋ የተረጎሙት እሳቸው ሲሆኑ 314 የሚሆኑ መጽሐፍትንም ጽፈዋል። ሼህ ጦልሃ በቸርነታቸው ይታወቃሉ። ችግረኞችንም ሰብስበው ዘካ ይከፋፍሉ ነበር። ልጆች፣ ነቢዩላህ መሐመድ ሰለላሁ ዐለይሂ ወሰለም የተራቡትን መመገብ ጀነት እንደሚያስገባ አስተምረዋልና እናንተም የተራቡትን በመብላት ጀነትን ፊርደውስን አላህ እንዲሰጣቸው ዱዓ አድርጉ። የወጣትነት እድሜያቸውን ህዝብ ሙስሊምን በማስተማር ላይ እያሳለፉ ሼህ ጦልሃ 25 ዓመት ሞላቸው። በዚያን ጊዜ የኢትዮጵያው ንጉስ የነበረው አጼ ዮሐንስ ነበር። የሀገሪቱ አስተዳዳሪ አጼ ዮሐንስ በወሎ ውስጥ የሚገኙ ቦሩ ሜዳ በተባለ ስፍራ ህዝቡን በመሰብሰብ በግድ የመክፈር ትዕዛዝ አስተላለፈ። ልጆች፣ በግድ መክፈር ማለት እስልምናን ትተው በግድ ክርስቲያን እንዲሆኑ ማድረግ ማለት ነው። በግድ የክርስቲያን ስጋ ማስበላትና ሙስሊሞች በሙሉ ቤተክርስቲያን እንዲቀበሉ ማድረግ ነበር። ሱብሃንአላህ። አጼ ዮሐንስ ሙስሊሞቹን በግድ የመስቀል ስዕል ግንባራቸው ላይ እንዲሳሉና ቤተክርስቲያን እንዲመላለሱ አድርጓቸዋል። ይህም የሆነው በግንቦት 21 ቀን በ1870 ነበር። በስብሰባው ላይ የሸዋው ንጉስ ሚኒሊክ፣ የጎጃሙ አዳልና በርካታ የኦርቶዶክስ ቄሶች ተሳትፈዋል። ልጆችዬ፣ የኢስላም ጠላቶች እርስ በእርስ ቢጠላሉም ኢስላምንና ሙስሊሞችን የሚያጠፉት ግን አንድ ላይ ሆኖ ነው። የስብሰባው ዋና ዓላማ ኢትዮጵያን ህዝብ በሙሉ አንድ ህዝብ በሚል መክፈር ክርስቲያን እንዲሆኑ ማድረግ ነበር። ልጆች፣ እስልምና ግድ እንደዚህ አያዝም። የሰውን እምነት በግድ ማስቀየር የእስልምና አስተምህሮት ውስጥ የለም። ቁርአንም ቢሆን ያለው ለኩም ዲኑኩም ወልየ ዲን ነው። ለእናንተም ሃይማኖታችሁ አላችሁ፣ ለእኔም ሃይማኖቴ አለኝ ነው ያለው። በስብሰባው መሰረት የወሎ ህዝብ በአጠቃላይ የክርስትናን እምነት መቀበል እንዳለበት አዋጅ ተደረገ። የወሎ ሙስሊም ባለስልጣናት ከስልጣናቸው ወይም ከእስልምናቸው አንዱን እንዲመርጡ ተገደደ። ልጆችዬ፣ ሀገራችን ለማሳደግና እንደ ሙስሊም ኃላፊነታችን ለመወጣት እምነታችንን በምንም ሁኔታ መቀየር የለብንም። ግን ከእስልምናቸው ይበልጥ ገንዘብና ስልጣን የሚጓጓቸው ሰዎች በየዘመኑ ነበር። ልጆች፣ አጼ ዮሐንስ ለወሎ ሙስሊሞች የ3 ዓመት የጊዜ ገደብ ቢሰጧቸውም በተመሳሳይ ዓመት በጦር የታጀቡ ቄሶችን በመላክ የወሎ ሙስሊሞችን በግድ ክርስትና እንዲቀበሉ ወሎ ውስጥ የሚገኙ መስጂዶች ላይ ቤተክርስቲያን እንዲሰራባቸው አዘዘ። አያችሁ ልጆች፣ የሀገራችን ሙስሊሞች እንዲህ አይነት የስቃይ ታሪክን አሳልፈዋል። በዚህም ምክንያት ወሎ ውስጥ የሚገኙ እስላማዊ ትምህርት ቤቶች ተዘጉ። በርካታ መስጊዶችም ወደ ቤተክርስቲያን ተቀየሩ። አጼ ዮሐንስና ምኒልክም በወሎ ሙስሊሞች ላይ የሚሰሩት ግፍና በደል እየበረታ መጣ። የወሎ ሙስሊሞች ሙስሊም በመሆናቸው ብቻ አሰቃቂ የሆነ ግድያ ተፈጸመባቸው። በጥቃቱ ምክንያት ስቃዩን መቋቋም ያቃታቸው አንዳንድ ሙስሊሞች በእግር ወደ ተለያዩ አካባቢዎች ተሰደዋል። ይህ ሁሉ በሚሆንበት ጊዜ ሼህ ጦልሃ ጃዕፈር የወሎ ሙስሊሞችን ሚጢ በተባለ አካባቢ አስቸኳይ ስብሰባ ጠሩ። በስብሰባው ላይ በወቅቱ እየተደረገ በነበረው ኢስላምን የማጥፋት ዘመቻ ዙሪያ ተወያዩ። ነገር ግን በውይይቱ ላይ ከተሳተፉት ዑለማዎች መካከል የአጼ ዮሐንስ ሰላዮችም ነበሩበት። ልጆች፣ እነዚህ ሰላዮች ሙናፊቅ ይባላሉ። አላህ ሱብሓነሁ ወተዓላ በቁርአን ውስጥ የሙስሊሞችን ኃይል የሚያስመታ ሙናፊቅ በጀሃነም እሳት መካከል እንደሚቀጣ ተናግሯል። በስብሰባም ላይ አብዛኞቹ ተሳታፊዎች ያቀረቡት ሐሳብ በልባችን እስልምናን ይዘን ከላዩ ለዮሐንስ ተገዢ እንሁን የሚለውን ነበር። ሼህ ጦልሃ ግን ይህንን በፍጹም አልተቀበሉትም። በስብሰባው ላይ ከነበሩትም ተሳታፊዎች የተለየ አቋም ነበራቸው።
አጼ ዮሐንስ የማክፈር ዘመቻ መቃወም እንዳለባቸው ለተሳታፊዎቹ ገለጹ። ተሳታፊዎቹ ማንገራገር ላይ እንደነበሩ ከሁኔታቸው የተረዱት ሻህ ጦልዓ የዮሐንስን ጦር በራሳቸው መዋጋት እንዳለባቸው ለራሳቸው ወስነው ስብሰባውን አጠናቀቁ። ስብሰባው ላይ ከነበሩት ሸኾች መካከል የተወሰኑት የስብሰባውን መረጃ በሙሉ ለአጼ ዮሐንስ ነገሯቸው። አጼ ዮሐንስ ይህንን ሲሰሙ ሻህ ጦልዓን ማፈላለግ ጀመሩ። ሻህ ጦልዓ ሁኔታውን ከተመለከቱ በኋላ ለጃሂድ ተነሱ። ነገር ግን የሰራዊታቸው ቁጥር ትንሽ ስለነበር ፊት ለፊት ከመዋጋት ይልቅ የደፈጣ ውጊያን መረጡ። በግድ ክርስትናን እንዲቀበሉ የተደረጉት ሙስሊሞች ደግሞ እየተደበቁ እስላማዊ አምልኳቸውን ይፈጽሙ ነበር። ማታ ማታ እየተደበቁ ሰላታቸውን ይሰግዱ ነበር። ለዚህም ነው ወሎ ቀን ክርስቲያን ማታ ሙስሊም እየተባለ በአሁን ሰዓት ላይ የሚነገረው። ሴቶች ደግሞ ግንባራቸው ላይ መስቀል እንዲነቀሱ ተቀደው ክርስቲያን እንዲመስሉ ተደርገዋል። አንዳንዶቹ ሙስሊሞች ሙስሊም ነህ ተብሎ ሲጠይቁ ወላሂ እኔ ክርስቲያን ነኝ በማለት ይመልሱ ነበር። ያለፉት ሙስሊሞች ወንድምና እህቶቻችን አያሳዝኑም? ልጆች አያችሁ ልጆች ምን ያህል ችግሮች እንዳሳለፉ። ልጆችዬ እስልምናቸውን ወዳድ በሆኑት የወሎ ሙስሊሞች ላይ የተሰራው ግፍ እዚህም ደረጃ ደርሶ ነበር። ሻህ ጦልዓ የደፈጣ ውጊያቸውን ቀጠሉ። የደፈጣ ውጊያ ማለት ልጆች ፊት ለፊት ከመዋጋት ይልቅ ከተቃራኒ የጦር ኃይል የተደበቁ ጥቃት ማድረስ ማለት ነው። ሻህ ጦልዓ ይህንን የውጊያ ስልት የመረጡበት ዋና ምክንያት የሰራዊታቸውን ቁጥር አነስተኛ ስለነበር ነው። የክርስቲያኑ ጦር ደግሞ በአንድ ዓመት ጊዜ ውስጥ አርጎባን ቃሉን ተቆጣጥሮ አወደመው። በመቀጠልም የአፋር ዳርቻ ላይ ጥቃት አደረሰ። በዚህ ጊዜ ሻህ ጦልዓ ጦራቸውን አንቀሳቅሰው አውሳን ተከላከሉ። በመስጂዶች ላይ የተሰሩትን አብያተ ክርስቲያናት ያቃጠሉ ሙስሊሞችን ለማክፈር በመጡ ቄሶች ላይ ደግሞ ጥቃት ይፈጽሙ ነበር። ይህንን ሁሉ ያደርጉ የነበረው ሃይማኖታቸው ስለተነካ የህዝብነታቸውን ነጻነት ስለተገፈፈ ብቻ ነበር። ሻህ ጦልዓ ከዮሐንስ ጋር ተዋግተው ካሸነፏቸው ዘመቻዎች መካከል ደዌ ውስጥ ኪልኪሎ በተባለ ቦታ የተደረገው ጦርነት ይጠቀሳል። ይህንን ተከትሎም የሻህ ጦልዓ ጀግንነት በብዙዎች ዘንድ ተደነቀ። ልጅት ሻህ ጦልዓ ጃፈር ጀግና ናቸዋ። ከአጼ ዮሐንስ ምኒልክ የታጠቀ ጦር አንጻር የሰራዊታቸውን ደካማነት ያስተዋሉ ሼክ ጦልዓ ተቃራኒን ኃይል ለብቻቸው መቋቋም እንደማይችሉ ተረድተው አጋዥ መፈለግ እንዳለባቸው ወሰኑ። በዚህም መሰረት ሻህ ጦልዓ ወደ ሱዳን ሄደው ከመሐዲስቶች ጋር ግንኙነት ፈጠሩ። የሻህ ጦልዓ ሰራዊትም ከሱዳኑ ጦር ጋር አብሮ በመሆን ዮሐንስ በመዋጋት ቀጠሉ። ከብዙ ጦርነቶች በኋላ የኢትዮጵያው ንጉስ አጼ ዮሐንስ በሱዳኖች ተገደለ። የዮሐንስ ሞት ተከትሎም ሻህ ጦልዓ ትግላቸውን ለመቀጠል ዳግም ወደ ሀገራቸው ኢትዮጵያ ተመለሱ። አጼ ዮሐንስ ከሞቱ በኋላ አጼ ሚኒሊክ የኢትዮጵያውን ነገስታት ሆነው ተሸሙ። በወቅቱ በዓለማችን ላይ የቅኝ ግዛት ስርዓት የተስፋፋ ነበር። በአፍሪካ ውስጥ የሚገኙ በርካታ ሀገራት በቅኝ ግዛት ተገዝተዋል። በተመሳሳይ ሁኔታ ጣሊያኖች ኢትዮጵያን ለመውረር ብዙ ሙከራዎች ያደርጉ ቆይተዋል። የጣሊያኑ ጦር ኢትዮጵያ ውስጥ ከሚኒሊክ ተቃርኖ ሆኖ እርሱን የሚረዳ ተቃዋሚ ኃይል ይፈልግ ነበር። በዚህም መሰረት ጣሊያኖች ለሻህ ጦልዓ ጃፈር የሀገርነት ጥያቄ ያቀረቡላቸው። ከእነርሱ ጋር የሚሰሩ ከሆነ በርካታ የጦር መሳሪያዎችንም እንደሚሰጣቸው ተነገራቸው። ሻህ ጦልዓ ምንም እንኳን ከአጼ ሚኒሊክ ጋር ጥሩ ግንኙነት ባይኖራቸውም ከጣሊያኑ ጦር ጋር መስራት የሀገሪቱን ነጻነት አደጋ ላይ ለመጣል ፈቃደኛ አልነበሩም። አቂያቸው አይደል ልጆች፣ እኛ ኢትዮጵያውያን ሙስሊሞች መቼም ቢሆን ለሀገራችን አደጋ አንብተን አናውቅ። ሻህ ጦልዓ ከጣሊያኖች ጋር ቢስማሙ ኑሮ ምናልባት የአድዋ ጥል ላይሳካ ይችል ነበር። ስለሆነም ሻህ ጦልዓ ጃፈር ከጣሊያኖች ጋር ሊያደርጉት የነበረውን ስምምነት ወዲያው በማፍረስ ለሀገራቸው ታማኝ መሆንን መረጡ። ልጆች ለሀገር ታማኝ መሆንን ኢስላም ያስተምረናል። ሀገር መውደድ ከእምነት ነው። ከታላቁ ሙጃሂድ ሻህ ጦልዓ ይህንን እንማራለን። ይህ እርምጃ የጣሊያኑን ጦር አደጋ ላይ ስለጣለው በአምባለጌ ጦርነት ላይ ጣሊያኖች ተሸነፉ። አጼ ሚኒሊክ ጣሊያን ላይ ድል ካደረጉ በኋላ ፊታቸውን ወደ ሻህ ጦልዓ ጦር አዞሩ። እሳቸውም ለማጥቃት ጦራቸውን ወደ ይፋት ላኩ። አያችሁ ልጆች፣ ሙስሊም ለሌሎች መልካም ነገር የሚሰራው ከነርሱ ውለታ እንደሚመለስለት አይደለም። በእርግጥ እኛ ታማኝነታችን ለአላህ ነው። ልጆች ሻህ ጦልዓ ሊያጠቃቸው የመጣው ጦር በጣም ብዙ መሆኑን ስላወቁ ጦራቸውን እንዲሸሹ አደረጉ። የሚኒሊክ ሰራዊት የጦራቸውን ማነስ እንዳያውቁም ሁሉም የሰራዊት አባል አስሮ ችቦ እንዲያበራ አደረጉ። ይህ አንዱ የጦርነት ዘዴ ነው። በዚህም መልኩም ሰራዊታቸውን ከጠላት ጥቃት መጠበቅ ችለው ነበር። ልጆች ሻህ ጦልዓ ምን ያህል ብልህ እንደነበሩ አያችሁ አይደል? ከዚህ ክስተት በኋላ ሻህ ጦልዓ የነጻነት ትግላቸውን አቆሙ። 17 ዓመታት በቆየው የነጻነት ትግላቸው ብዙ አካላዊ ጉዳት ደርሶባቸዋል። የራስ ቅላቸው ላይ እና በርካታ አካላቸው ላይ በጥይት ተመተው ቆስለዋል። ቢሆንም ይህ ሁሉ ጥቃት ዓላማቸውን አላስረሳቸውም። ሃይማኖታቸው ሲደፈር እያዩ ዝም ማለት እንደሌለባቸው
ወጣቶች አስተምረዋል። የሼህ ጦላ የትግል ህይወት በእስልምና ለሚልፉ ሁሉ እንደ ተምሳሌት የሚጠቀስ ነው። ልጆችዬ ለኢስላም መስራት አስባችኋል አይደል? ኢስላም መስራት ካሰባችሁ በሁሉም ዘርፍ ነው። ጠንክሩና ጎበዝ መምህር፣ እውነተኛ ነጋዴ፣ ለሰው የሚያስብ ዶክተር፣ አሳማሪ ኢንጂነር፣ ፍትሃዊ ፖለቲከኛ መሪ ከሆናችሁ ለኢስላም እየሰራችሁ ነው ማለት ነው። በነገራችን ላይ ልጆች በሙስሊሞች ላይ እየተፈጸመ የነበረው በደል በትንሹም ቢሆን ቀንሶ ስለነበረ በዳኒውል አወል አማላጅነት በ1986 በሼህ ጦላ እና በአጼ ሚኒሊክ መካከል እርቅ ተፈጠረ። በዚህም መሰረት አጼ ሚኒሊክ የሼህ ጦላን ማሰደድ አቆሙ። የእርቅ ስነ ስርዓቱ የተካሄደው ደግሞ አዲስ አበባ በሚገኘው የአጼ ሚኒሊክ ቤተ መንግስት ውስጥ ነበር። ከ17 ዓመት የትግል ህይወት በኋላ ሼህ ጦላ በወሎና በአርካባ ውስጥ ዝነኛ የሆኑ ሞቱ። በሰዎች ዘንድ ትልቅ ክብር ይሰጣቸው ጀመር። በዚህም ምክንያት እንደ ሌሎቹ መሻይኮች የኔም ቀብር ሊመለክ ይችላል ብለው ፈርተው ሼህ ጦላ አካባቢያቸውን ጥለው ወደማይታወቅ አካባቢ ወደ አፋር ሰደዱ። ልጅ የሼህ ጦላ የአላህ ፍራቻ ተመለከታችሁ። እዚያም አፋር ውስጥ በአፋርም ተመሳሳይ ነገር ስለገጠማቸው በድጋሚ አካባቢውን ለመልቀቅ ተገደዱ። ከአፋር ተሰደው ሀረር በሚገኘው ጨርጨር በሚባል አካባቢ ኑሯቸውን መግፋት ጀመሩ። በወቅቱ የኢትዮጵያ አስተዳዳሪ የነበሩ ልጅ ኢያሱ በ1913 ስልጣን ሲይዝ ሼህ ጦላን የውዳሴ ገዥ አድርጓቸው ሸማቸው። ከዚህም በኋላ ሼህ ጦላ ለልጅ ኢያሱ የሚስጥራዊ ጉዳይ ተላላኪያቸው ሆኑ። በ1916 በአጼ ኃይለ ሥላሴ ሴራ ልጅ ኢያሱ ከስልጣን ተወገደ። ሼህ ጦላም ለእስር ተዳረጉ። ለዓመታት እስር ቤት ውስጥ ቆዩ። በኋላ ንግስት ዘውዲቱ ሼህ ጦላን እንዲገደል አዘዘች። ነገር ግን በተፈሪ መኮንን ምህረት ምክንያት ሳይገደል ቀሩ። ቢሆንም ግን የቁም እስረኛ ተደርገው ነበር። ልጆች የቁም እስረኛ ማለት እስር ቤት ያልገባ ግን ከሀገር መውጣት የማይችል ማለት ነው። ሼህ ጦላ ከመሞታቸው ከአንድ ዓመት በፊት ሀጅ ለማድረግ አጼ ኃይለሥላሴን ፈቃድ ጠይቆ ነበር። የቁም እስረኛ በመሆናቸው ሳይፈቀድላቸው ቀርቷል። በዚህ ጊዜ ሼህ ጦላ ወደ ወደዴሳ ተመልሰው ሙስሊምን ማህበረሰብ ማስተማሪያቸውን ቀጠሉ። በዚህም ሁኔታ እንዳሉ በ83 ዓመታቸው በ1936 ዓመተ ምህረት ይችን ዓለም በሞት ተለዩ። ሼህ ጦላ የብዙ ወንድና ሴት ልጆች አባት ነበሩ። በዚህች ምድር ሲኖሩ የኢትዮጵያ ሙስሊሞች ነጻነት ለማስከበር የራሳቸውን አሻራ ጥለው አልፈዋል። ሼህ ጦላ ትግላቸውን ሙሉ በሙሉ ግቡን ባይመታም የሚከተለውን ጥቅም አስገኝቷል። የአጼ ዮሐንስ ዓላማ ሙሉ በሙሉ እንዳይሳካ አድርጓል። አጼ ዮሐንስ ሙስሊሞችን በኃይል ክርስትና እንዳይቀበሉ ያደርጉ ከንቱ ጥረት ከምኒልክ አሳይተዋል። የተለያዩ ሼኾች ከእርሳቸው ጋር መሰደዳቸው ኢስላምን ባልደረሰባቸው ቦታዎች እንዲያስተምሩ አስቦቸዋል። ሙስሊሞች ተዋርደው እና ተጨንቀው ከሚኖሩ ባላቸው ኃይል ታግለው የተከበሩ መሆኑን እንዲመርጡ አሳይተዋል። አላህ የጀነት ይበላቸው። አላህ ጀነትን ፊርደውስን እንዲቀበላቸው ዱዓ እናድርግላቸው። ከዚህም ታሪክ በኋላ ጥያቄ ስላለ ጥያቄዎችን በመመለስ ኮሜንት ላይ በመጻፍ የ50 ብር ሽልማት ያገኙ። የመጀመሪያው ጥያቄ ታሪካቸው በመጽሐፍ ላይ የተጠቀሰው ታጋይ ስማቸው ማን ይባላል? እደግመዋለሁ። ታሪካቸው በመጽሐፍ ላይ የተጠቀሰው ታጋይ ስማቸው ማን ይባላል? ሁለተኛው ጥያቄ ሼህ ጦላ ጃዕፈር የተወለዱት የት ነው? እደግመዋለሁ። ሼህ ጦላ ጃዕፈር የተወለዱት የት ነው? ሶስተኛው ጥያቄ ሼህ ጦላ ኢስላምን ለሰዎች ለማስተማር ምን ይጠቀሙ ነበር? ሼህ ጦላ ጃዕፈር ኢስላምን ለሰዎች ለማስተማር ምን ይጠቀሙ ነበር? እነዚህን ጥያቄዎች በኮሜንት ላይ በትክክል የመለሰ የ50 ብር ሽልማት ይኖረዋል። ሰላሙ አለይኩም ወራህመቱላሂ ወበረካቱ።